አንዳንዴ ዝም ብሎ ከፍቶሽ ምንኛል ምንድን የሆንኩት ስትይ ምንም አልሆንሽም። ቤትሽ ምንም አልተፈጠረም። በአንቺ ህይወት ምንም አልተፈጠረም። ግን የሆነ መጥፎ ነገር ሰምተሻል። ዩቲዩብ ላይ መሄድ የማይችሉት ሰዎች ሙዚቃ ተከፍቶላቸው ሲደንሱ ታያቸዋል። ጥሩም ነገር በአይን ነው የሚገባው፣ መጥፎም ነገር በአይን ነው የሚገባው። መጥፎ ፊልም የሚያዩ ልጆች፣ ወጣቶች በአይናቸው ይገባል፣ ማይንዳቸው ውስጥ ፒክቸሩ ይቀመጣል፣ ሰላም ይነሳቸዋል፣ እረፍት ይነሳቸዋል። በአይን ነው የሚገባው። የምትሰሚው ነገር በጣም በብሬንሽ ላይ፣ በአእምሮ ላይ፣ በማይንድ ላይ የሚያመጣቸው ነገሮች አሉ። አንዳንዴ ዝም ብሎ ከፍቶሽ ምንኛል ምንድን የሆንኩት ስትይ ምንም አልሆንሽም። ቤትሽ ምንም አልተፈጠረም። በአንቺ ህይወት ምንም አልተፈጠረም። ግን የሆነ መጥፎ ነገር ሰምተሻል ዩቲዩብ ላይ ወይም ፌስቡክ ላይ። እሱ ሳታውቂው ገብቶ እየረበሸሽ ነው ያለው። የምንሰማው ነገር በጣም የምናዳምጣቸው ሰዎች፣ የምናዳምጠው ፖድካስት፣ የምናዳምጠው ዩቲዩብ፣ የምናየው የምናዳምጠው የምንሰማቸው ግለሰቦች በወሬ የሚያወሩልን መጠበቅ አለብሽ። መግቢያ ነው፣ ቀጥታ ወደ ብሬን ነው የሚሄደው እና መጠበቅ አለ። ከዚሁ ጋር ተያይዞ አንዱ የምንሰማው ነገር መቼም ሙዚቃ ነው አይደል? ሙዚቃ ለማንበብ ሞከርኩና ከ40 በላይ አይነቶች አሉ ሙዚቃ እና በጣም ብዙ ነው። ፕሮፌሽን ስላልሆነ ተውኩት። ሙዚቃ መስማት ግን በጆሮአችን ሙዚቃ ሲገባ ግን በጣም ብዙ ጥቅሞች አሉት። አንደኛ የማስታወስ ችሎታን ይጨምራል፣ ሜሞሪን ያሻሽላል፣ ፎከስ የማድረግ አቴንሽን የመስጠት ትኩረት የመስጠት አቅምን ይጨምራል፣ የመማር አቅምን ይጨምራል፣ ለርኒንግን ይጨምራል፣ ክሪኤቲቪቲን የመፍጠር ችሎታን ይጨምራል፣ ችግሮችን የመፍታት አቅምሽን ይጨምራል። ሙድሽን ከመጥፎ ሙድ አውጥቶ ከዲፕሬሽን አውጥቶ ወደ ደስታ የማውጣት አቅም አለው። ሚውዚክ በጣም ጥቅሞች አሉት እና ስትረስ ይቀንሳል፣ እርስ በርስ ደግሞ መቀራረብን ይጨምራል። እነዚህን ያደርጋል ሙዚቃ። ግን የትኛው ሙዚቃ የሚለው ነው የሚለየው። መለየት አለብሽ። አንዳንድ ሰው መዝሙር ነው የሚወደው። አንዳንድ ሰው ኢንስትሩሜንታል ሙዚቃ ወዳለሁ ወይም ክላሲካል ሚውዚክ ወዳለሁ። ምንም ቃላት ሊሪክስ ምናምን የሌለው እንትን ይለኛል፣ ደስ ይለኛል በጣም። ከዛ ከክላሲካል ኢንስትሩመንት ቢሆንና ቃላት ሲገባበት ደግሞ ምንድን ነው መስማት የምትፈልጊው? መዝሙር ነው መስማት የምትፈልጊው ወይ ዘፈን ነው መስማት የምትፈልጊው? ከዘፈንም ደግሞ ትዝታ ነው መስማት የምትፈልጊው? ራፕ ነው መስማት የምትፈልጊው? ምንድን ነው መስማት የምትፈልጊው? እሱን መለየትና ለብሬኔ የሚስማማው መለየት አለብኝ። የትኛውን ልስማ ብዬ ለአእምሮዬ የሚረብሸኝን ነገር አልሰማም፣ የሚያውከኝን ነገር አልሰማም። ቃላቶቹ ፋውል ከሆኑ ጥሩ ያልሆኑ ቃላቶችን የሚጠቀሙ ከሆነ ለምሳሌ ራፕ፣ የውጭ ሀገር ራፐሮች እኛ እንኳን አያደርጉም ይመስለኛል፣ ብዙ አላውቀውም። ግን የውጮቹ አሁን በጣም መጥፎ ቃላት ይጠቀማሉ ራፕ ሲያደርጉ። ለምን እሰማለሁ? ወይ ሹዳይ አእምሮዬን ለምን አቆሽሸዋለሁ? ስለዚህ ሙዚቃም ስንሰማ መርጠን ኢንስትሩሜንታል ከሆነ ከዛ ደግሞ የተለያየ ከሆነ ቃላቶቹን መርጠን አእምሯችንን ደስ ሊያሰኙ የሚችሉ የማያስጨንቁ የባሰ መከራ የማያመጡብንን መለየትና ማዳመጥ ያስፈልጋል። በአጠቃላይ ግን ሚውዚክ የሚባለው ነገር በአጠቃላይ እነዚህ ሁሉ ስነ ልቦናዊ ጥቅሞች አሉት። እኔም በአብዛኛው ወደ መዝሙር አደላለሁ። የተለያየ አይነት መዝሙሮች እሰማለሁ፣ ሌሎችም ደግሞ ሙዚቃዎች እሰማለሁ። ግን ለአእምሮ የሚመቸውን እመርጣለሁ። እዚህ ጋር ምን አለ መሰለሽ ፕኒል፣ በነገራችን ላይ ድሮ ካንትሪ ሚውዚክ እወድ ነበር። ኬኒ ሮጀርስ፣ ዶን ዊሊያምስ ምናምን፣ ዶሊ ፓርተን የሚባሉ ወጣት እያሉ እነሱም በጣም እሰማ ነበር። እና ምንድነው ሚውዚክ ቴራፒ የሚባላል። ሚውዚክ ቴራፒ አሁን ሙዚቃን በትክክል ለቴራፒ ለሕክምና እየተጠቀሙበት ነው። ለምሳሌ ፓርኪንሰንስ የሚባል ህመም አለ። ፓርኪንሰንስ ዲዚዝ እንደዚህ መራመድ አቅቷቸው እንደዚህ እንትን የሚላቸው የሚታገላቸው ነገር ነው። እና አንዳንዶቹ ሙዚቃ ሲከፈትላቸው ዳንስ ይደንሳሉ።
መሄድ የማይችሉት ሰዎች ሙዚቃ ተከፍቶላቸው ሲደንሱ ታያቸዋለሽ። አልዛይመርስ የመርሳት በሽታ እሱ ደግሞ ሙዚቃ ስትከፍችላቸው አንዳንድ ነገር ትዝ ይላቸዋል፣ የረሱት ነገር። ለምንድን ነው? በዛ ዘመን የጥላሁን ገሰሰን ዘፈን ሰምተዋል። ስለዚህ የጥላሁን ገሰሰን ዘፈን ስትከፍቺ ረስተውት የነበረው ነገር ይመጣላቸዋል። እንደ ምሳሌ ማለት ነው። ከዛ አሁን እንደ ቴራፒ ሚውዚክ ቴራፒ ይጠቀሙበት። ስለ አይን እንይ። አይን በር ነው ታውቂያለሽ። ውጪ ኮርኒያው አለ፣ ቀዳዳዋ ፒፕሎ አለች፣ አይሪስ አለ ጥቁሩ አይናችን ቀለም የሚሰጠው። ከዛ ደግሞ ሬቲናው አለ፣ በኋላ የሚቀበለው ሬቲና አለ። ከሬቲናዎቹ ላይ ኦፕቲክ ነርቭስ የሚባሉ አሉ። ከሁለቱ አይኖች ኦፕቲክ ነርቭስ ናቸው የሚወስዱት ነርቮች አሉ። ከዛ እዚህ ጋር ሲደርሱ ዲከሴት ይባላል። እንደዚህ ይተላለፋሉ፣ ይገመዳሉ፣ ዲከሴት ያደርጋል። ከዛ ወደ ብሬን ይሄዳል ሜሴጁ። አሁን በአይን የሚገባው ነገር በቀጥታ በኦፕቲክ ነርቭ ወደ ብሬን ይደርሳል። ስለዚህ ብሬንን አፌክት ያደርጋል፣ ማይንዴን አፌክት ያደርጋል። የምናየው ነገር በዙሪያችን የምናየው ነገር በጣም በአእምሯችን ላይ ተጽዕኖ ያደርጋል። ለዚህ ነው በር ምንለው። ምሳሌ እንውሰድ፣ ከለሮችን ውሰጅ፣ ቀለማትን ውሰጅ። እያንዳንዱ ቀለም በአእምሯችን ላይ ተጽዕኖ አለው። አንድ ቀለም ስታይ በዛ ባየሽው ቀለም ላይ ተመስርቶ አእምሮሽ የሚቀበለው ነገር አለ። ለምሳሌ ቢጫ ሳይ አእምሮዬ ደስታ ነው የሚሰማው። ጆይ ከለር ነው። ቢጫ ቀለም ሳይ አእምሮዬ ውስጥ ደስታ ነው የሚፈጠረው። ስለዚህ ቢጫ ለደስታ ጥሩ ነው ሳይበዛ። ሲበዛ ደግሞ እንትን ይላል፣ ጥሩ አይደለም ሲበዛ። ግን ሳይበዛ ግን ቢጫ ቀለም ስታይ በቃ ደስታ ነው የምታየው። እኔ እንደ ምሳሌ የማነሳዋለሁ። ሳውዝ አፍሪካ ሄጄ አንድ ሆቴል፣ እዛ ሪሴፕሽኑ ላይ ብዙ አይነት ቀለም አለ። ቢጫ፣ ቀይ፣ ሰማያዊ፣ አረንጓዴ፣ ቡና አይነት ሶፋው ሁሉም ቀለማት እዛ ጋ አሉ። ነጮች ናቸው። ከዛ ጠየቅኳቸው፣ ለምን እንደዚህ ያደረጋችሁት አልኳቸው። ከዛ ስጠይቃቸው ያምራል አሉ። አይ ከማማሩ ውጭ ሌላ ያሰባችሁት ነገር አለ ወይ አልኳቸው። ከዛ የለም አሉ። አሁን ላንቺ ማወራሽን ነገር አወራኋቸው። ቢጫው ጆይ ነው የሚያመጣው። አንድ ሰው ቢጫ ቀለም ሲያይ ደስታ ነው የሚሰማው። ኦሬንጅ ሲሆን ለስራ መነሳሳት ኢንቱሲያዝም የሚባለው ኦሬንጅ ቀለም ሰው ሲያይ ለስራ መነሳሳት ይሰማዋል። እሺ ሰማይ ምንድን ነው ቀለሙ? ብሉ አይደል? ሰማያዊ። ኦሽን ምንድን ነው? እንዲህ ስታይ የምታየው ቀለም ሰማያዊ ነው። ሰማያዊ ሲያይ በአይናችን ሰማያዊ ቀለም ሲገባ አእምሯችን ጋር የሚመጣ መረጋጋት ነው። መረጋጋት። አሁን ወደ ሰማይ ስትመለከች ሰማያዊ ስታይ ይረጋጋል አእምሮ። ወደ ውሃ አካላት ስትመለከች ይረጋጋል አእምሮ እና የማረጋጋት ነገር አለ። ስለዚህ መረጋጋት ስትፈልጊ ብሉ፣ በተለይ ላይት ብሉ ከለር እንዲህ ስታይ አእምሮሽ ካልም ዳውን ነው የሚያደርገው። ስለዚህ እስካሁን ምን አየን? ቢጫ ደስታ፣ ኦሬንጅ ብርቱካናማ የስራ መነሳሳት፣ ብሉ ደግሞ ሰማያዊ ደግሞ ማረጋጋት፣ አእምሯችንን ማረጋጋት አለ። ከዛን ቀጥል አረንጓዴ ግሪን ነገር ሲያይ አእምሯችን የሚሰማው መለምለም ነው፣ ሪጁቪኔት ያደርጋል። ስለዚህ አሁን አትክልቶች ስታይ፣ ዛፍ ስታይ፣ ግሪን ከለር ስታይ አእምሮሽ መታደስ ነው የሚፈልገው። ይሄ በቃ እንደገና ማንሰራራት፣ እንደገና መታደስ ይሰማል። ሪጁቪኔሽን የሚባለው አረንጓዴ ስታይ ያለው እሱ ነው። ከዛ ብራውን አለ፣ ቡና አይነት አለ። ቡና አይነት ከለሩ ለአእምሯችን የሚሰጠው ትርጉም ጥንካሬ ነው፣ ስትሮንግ ማለት ነው። ልክ ቡና አይነት ለምሳሌ ኢንሹራንስ ካምፓኒ ሆኖ ቡና አይነት ቀለም ከተጠቀመ አስተማማኝ ሪላያብል እንደሆነ የሚያሳይ ቀለም ነው። ያንን ያሳይሻል። ነጭ ፒዩሪቲ ነው፣ ንጹህ መሆኑን ነው የሚያሳየው። ነጭ ቀለም ስታይ ንጹህ ነው፣ የምታየው ነገር ንጹህ ነው። ፐርፕል ወይም ወይን ጠጅ የሮያሊቲ ነው፣ የንጉሳዊ ነገር ነው የሚወክለው። ከዛ ነጭ ንጽህና ነው፣ ጥቁር ደግሞ ክብር ነው የሚወስነው።
አንድ ሰው ለምሳሌ ጥቁር ሱት አድርገን ጥቁር ሱፍ ለብሳችሁ ነው ይባላል አይደል? ግብዣ ላይ አሁን ያ ጥቁር ስታይ ደግሞ ክብር ነው የሚሰማው። አሁን እነዚህ ሁሉ በአይናችን ናቸው። እነዚህ ሁሉ ቀለማት በጆሮአችን አይገቡም፣ በአይናችን ነው የምናያቸው። በአይናችን ስናያቸው ግን እነዚህ ሁሉ ቀለማት አእምሯችን ላይ የሚጫወቱት ጨዋታ አለ። ስለዚህ እኔ አሁን ቤቴ ውስጥ ያለውን ቀለም፣ ቢሮ ውስጥ ያለውን ቀለም ወይም ደግሞ ላያቸው የምፈልጋቸውን ቀለሞች እነሱን ማወቅ አለብኝ ማለት ነው፣ ይህን ያህል ተጽዕኖ ካላቸው። ስለዚህ በቀለማት ይህንን አየን። ያማረ ነገር ማየት ኤስቴቲክስ የሚባለው ያማረ ነገር ሲያይ በአይናችን ያማረ ነገር ሲገባ ብሬናችን ላይ ተጽዕኖ አለው። ስትረስ ይቀንሳል፣ ጫና ጭንቀትን ይቀንሳል። ቆንጆ ነገር ስታይ ሙድሽን ያስተካክላል፣ ከዲፕሬሽን ያወጣል፣ ከድባቴ ያወጣል እና ሙድሽን ያስተካክላል፣ ሙድን ያስተካክላል። የመፍጠር ችሎታሽን ይጨምራል፣ ክሬቲቪቲን ይጨምራል፣ በራስ መተማመንን ይጨምራል። እና እነዚህ እንትኖች ናቸው የሚታወቁ በአይን ከሚገቡ ነገሮች ጋር የተያያዙ የውበት ተጽዕኖች ናቸው ኤስቴቲክስ። ግን ደግሞ ተቃራኒ ያለው ለምሳሌ አሁን መጥፎ ፊልም የሚያዩ ልጆች፣ ወጣቶች ያንን ያሉ በአይናቸው ነው የሚገባው። በአይናቸው ይገባል፣ ማይንዳቸው ውስጥ ፒክቸሩ ይቀመጣል፣ ሰላም ይነሳቸዋል፣ እረፍት ይነሳቸዋል። በአይን ነው የሚገባው። ጥሩም ነገር በአይን ነው የሚገባው፣ መጥፎም ነገር በአይን ነው የሚገባው። ስለዚህ በር ነው። በአይኔ የሚገባውን ነገር መጠንቀቅ አለብኝ። እማየውና የማላየውን ነገር መጠንቀቅ አለብኝ። ዞር የምልባቸው ነገሮች አሉ ላያቸው ማልፈልግ፣ ብሬኔን ፕሮቴክት ለማድረግ። ስለዚህ አይንን ማስተካከል፣ አሁን ቢሮን ለምሳሌ ማስተካከል ኤርጎኖሚክስ ይባላል። ኤርጎኖሚክስ ይሉታል። ቢሮሽን ደስ የሚል ባለሽ አቅም ደስ የሚል ውብ የሆነ ማድረግ። አርት ቴራፒ ይባላል። በማየት ፈውስን ለማምጣት የሚደረግ ሙከራ አለ። ኤግዚቢሽን አናይም። አሁን እኔም ድካም ነው፣ በጣም ነው የማዝነው። ኤግዚቢሽን ብዙ አለመሄዴ፣ የስዕል ስራዎችን ማየት አለመቻሌ በጣም እኮ ራሱን የቻለ ቴራፒ ነው እሱ ራሱ። እና አይን በአይን የሚገባ ነገር ብዙ ተጽዕኖ ስላለው አይኔን መጠበቅ አለብኝ። የማየውና የማላየውን ነገር ተጠነቀቃለሁ ማለት ነው። ማሽተት ደግሞ አፍንጫችን ውስጥ ኦሊፋክተሪ ሪሴፕተርስ የሚባሉ አሉ። ሽታ የሚቀበሉ በሺ የሚቆጠሩ እዚህ ውስጥ ሁለቱ አፍንጫችን ውስጥ በሺ የሚቆጠሩ ኦሊፋክተሪ ሪሴፕተርስ የሚባሉ አሉ። የእሱ ደግሞ ክሬኒያል ነርቭ ኦሊፋክተሪ ነርቭ ነው የሚባለው። ክሬኒያል ነርቭ ቁጥር 1 ነው እና ከነዚህ ሪሴፕተርስ ሽታውን ይወስድና ቀጥታ ወደ ብሬናችን ነው። አሁን እነዚህን ጊዜ ሰጥተን የምናየው ከአይንም ቀጥታ ወደ ብሬን ነው የሚሄደው፣ ከጆሮም ቀጥታ ወደ ብሬን ነው የሚሄደው፣ ከአፍንጫም ደግሞ ቀጥታ ኦሊፋክተሪ ነርቭ የሚባለው ቀጥታ ይወስደዋል። እና ሽታም ደግሞ ማመን ከምትችው በላይ ተጽዕኖ፣ ስነ ልቦናዊ ተጽዕኖ አለው። የምትወጃቸውን ሽታዎች ለምሳሌ የቡና ሽታ ሊሆን ይችላል፣ ዕጣን፣ ሽቶ፣ ፐርፊውም፣ የአበባ ሽታ ወይ ደግሞ የተለያየ ጦስኝ ምናምን ሽታዎች። እነዚህ ሽታዎች በአፍንጫችን ሲገቡ ኦሊፋክተሪ ሪሴፕተር ሲቀበላቸዋል፣ ኦሊፋክተሪ ነርቭ ይወስዳቸዋል። ከዛ በሙዳችን ላይ ተጽዕኖ አላቸው። አሁን ኢፌክታቸውን ልንገርሽ። እነዚህ ሙድ ላይ ኢፌክት አላቸው። ከድብርት ያወጡሻል። እኔ አሁን በጣም እጠቀምበታለሁ። ዝም ብሎ እንኳን ሲደብረኝ ወይ እነሳና እቺ ኮልኝ ምናምን አለች ትንሽ ሽጥሩ ሽታ ያላት ነገር እሷ እንድቻረግና ወይ አሸታለሁ ወይ የሆነ ነገር እንዲሸት አደርጋለሁ። አፌክት ያደርገዋል። አንዳንድ ሰው ቡና ሲፈላ የሆነ እንትን መንፈሳዊ ነገር ስላለው ይመስለዋል። በቃ አንተው የሆነ ደስታ መጣ ምናምን ይላል። ግን ስሜል ኦፍ ኮፊ የቡናው ሽታ፣ የዕጣኑ ሽታ፣ ከዛ ቪው የምታዩ በአይንሽ የምታዩ እዛ ጋር እንዲያምሮ ተደርድሮ ከዛው ሽታው ወደ አንቺ ሲመጣ እንደዚህ ደግሞ ሲያሸቱሽ አሁን የሆነ ነገር ተአምር ነው ይመስላችሁ፣ ግን ሽታው ነው። ሽታው ራሱ ከዲፕሬሽን ያወጣል፣ ደስታን ያመጣል፣ ስትረስን ይቀንሳል። ለሴም ለማስታወስ ችሎታም ደግሞ ለመጨመር በጣም ይረዳል። አዳዲስ ነገሮችን ለመማር ይረዳሻል፣ ለመፍጠርም ይረዳሻል። እንግዲህ ሽታ ነው ይሄ። ጥሩ ሽታ በማሽተት አሮማ ቴራፒ ይባላል።
አሮማ ቴራፒ ጥሩ ነገሮችን እነዚህ ሽታ ያላቸው ዘይቶች አሉ። እነሱን በማምጣት እንዲያሸቱ በማድረግ ነው የሚጠቀሙበት። አሜሪካ አሁን ይሄ አማራጭ ሕክምና የሚባል ኦልተርኔቲቭ ቴራፒ ይባላል። ማለት ናቹራል የሆኑ ነገሮችን በመጠቀም ከሌላው ከሞደርን ሜዲሲኑ ሳይጋጭ ግን ናቹራል ነገሮችን በመጠቀም የሚያደርጓቸው ናቸው እና ቴራፒውና አሁን አንዱ ሽታ ያላቸውን ዘይቶች በማምጣት ቆንጆ ፍራግናንስ ያላቸውን ቴራፒ ነው። ስለዚህ አሁን ሶስቱን እንኳን ምን አደረግን? የምናየው ካሳመርን፣ የምንሰማውን ካስተካከልን፣ ሽታ ካስተካከልን ወደ ብሬናችን የሄደው ነገር በሙሉ ቆንጆ ነው ማለት ነው። ደስተኞች እንሆናለን። በቃ እነዚህ ቀላል ናቸው ግን በጣም አስፈላጊ ናቸው። ለዚህ ነው እያየናቸው ያሉት። ሶስቱም ደግሞ እስካሁን ያየናቸው ቴራፒ አላቸው። ታምኖባቸው በትክክል እየተጠቀሙበታል። እኛም ልንጠቀምባቸው ይገባል። ከኔጌቲቮቹ ደግሞ እንጠበቅ። መጥፎ ነገር አንይ። መረባ ሐሜት፣ አሉባልታ፣ የሚያቆሽሽ ነገር አንስማ። ፈቃደኛ አንሁን። መጥፎ ሽታዎችን ከቤታችን እናስወግድ እና ይሄን በማድረግ የአእምሯችንን ጤንነት ደስተኛ እንድንሆን እናደርጋለን ማለት ነው።